ብትተውኝ ከዚህ በኋላ ብትተውኝ ጥሩ ነው። ከዱባይ ከተባረርኩ በኋላ አብዛኛው እንኳን ደስ ያለ ይሉኛል። ስለዚህ አንዳንዶቹ ከጋሽ ወርቁ ጋር አገናኘን እንኳንም እሱ ጋር ተገናኘክ እንኳን እኔ ሲያስቡ ወደ አሜሪካ ወደ ተለያየ አውሮፓ ሀገር የገባው ነው የሚመስላቸውና ዛሬ በሃኒ ጉዳይ አንድ ቃል ልናገርና አልፋለሁ። ማንም ሰው ናዝክ ምን ደረሰች ምንድነው እንዲለኝ አልፈልግም። የሃኒ ጉዳይ ሲከሰት የኔ እህት ካረፈች 15 ቀን አልሆናትም ነበር። እኔ ግን እንዴት አድርጌ እንዳየሁት የሃኒን ቤተሰቦች በኔ ቦታ አስቀመጥኩት። ምክንያቱም የኔ እህት ደሴ ሆስፒታል አርፋ እናቷ ቤት አፋር ክልል ስትቀበር ሲሉኝ የአባቷ ወገኖች እናቷ ቤት መጥተው መቅበር ስለማይችሉ የሰላምም ችግር ስለነበረ የእናቷ ወገኖችና እናቷ ግን አባቷ ቤተሰቦች ጋር መሄድ ስለሚችሉ አይ አስክሬኑን ይዛችሁ ሂዱ፣ ወንድሜ ቤት ይዛችሁ ሂዱና ቅበሯት፣ የእናቷም የአባቷም ወገን ይቅበራት ብዬ ነበር ትዕዛዝ የሰጠሁት። ባልኩትም መሰረት ነበር እዛው ሀገሯ ይዘው ሄደው የአባቷም የእናቷም ቤተሰብ ባለበት የተቀበረችው። ያኒ ቤተሰቦች በዛ ቦታ አስቀምጫቸው አንዲት ለስንት ዓመት ያላየዋት ልጃቸው እንዲሁ እንደዋዛ በረሃ ላይ ቀረች ሲባሉ ህሊናቸው እንደማይቀበል ስለማው የዚችን ሀቅ ለማውጣት የዚችን ሀቅ እውነታ ለማግኘት ከማንኛውም ኢትዮጵያዊ ጋር ሆነን የምንችለውን ስራችንን እንቅልፋችንን ሁሉ አጥተን ለ10 ቀን ሙሉ የምንችለውን አድርገን ከዛ በኋላ አልቻልንም፣ እስኪ ከኛ ለተሻሉ ሰዎች በህግ የታገዘ ክትትል ይደረግበት በሚል ወደ ሌላ አሳለፍ። ያም ሆኖ ዋጋ መክፈሉ አልቀረልኝም። ዱባይ ኢትዮጵያ ለስንት ወር ታስሬ ዱባይ ተገባው 6 ወር ነበር። ዱባይ በ6 ወር እንግዲህ ምን ተሰርቶ ምን እንደሚደረግ ሁላችሁም ታውቃላችሁ። ምንም ነገር የለም። ዱባይ በቆየሁበት 6 ወር ቆይታ ከዱባይ እንድባረር ተደረኩ። ያለ ምንም ባዶ እጅ ምንም ነገር የለም። ዱባይ 6 ወር እንኳን ተሰራበት የነበረውን ራስን ለማሸነፍ መንጃ ፍቃድ ነበር ሰዋጣበት የነበረው በየወሩ እየተቀበልኩ የምትሰጠኝ እንደመወዝ ቤተሰቤን ያልሆነ ቦታ በትኔ ባዶ እጄን ነበር ከዱባይ ስባረር። ያን ሁሉ ዋጋ የከፈልኩት ግን ለሰው ስል ነበር። ከሳውዲም እንዲገባና ለ12 ዓመት ተሰራው ስራዬ እንዲፈናቀል የተደረኩት ያም ለሰው ነው። እኔ ግን ለሰው ስል እኔ መጎዳቴ ምንም አይመስለኝም። አልহামዱሊላህ። ስለዚህ ዳግመኛ መኖሬ አስጠልቷችሁ ከሆነ ምናልባት ከኋላ ያላሉ ልጆች ሰውላችሁ ቤተሰብ ሰውላችሁ በየቦታው ናመን እንደበል ምናምን ማንም ሰው እንዲለኝ አልፈልግም። ካሁን በኋላ ከዱባይ ከተባረርኩ በኋላ አብዛኛው እንኳን ደስ ያለ ይሉኛል። አልহামዱሊላህ። አዎ ደስ ብሎኛል። ዋናው ሰው ጤና ከሆነ ማንኛውም ነገር ተሰርቶ ይገኛል። እኔ በስራ ማመን ሰው ስለሆንኩ ስለዚህ አንዳንዶቹ ከጋሽ ወርቁ ጋር አገናኘን እንኳንም እሱ ጋር ተገናኘክ እንኳን እኔ ሲያስቡ ወደ አሜሪካ ወደ ተለያየ አውሮፓ ሀገር የገባው ነው የሚመስላቸውና ጋሽ ወርቁ ጋር ያገናኙን በኤአይ እንጂ እኔ ጋሽ ወርቁን አላገኘሁትም። ጋሽ ወርቁ መልካም ሰው ነው። በሐሳቡ በገንዘቡ ድጋፍ አድርጎልኛል። አመሰግናለሁ። ይሄም እሱ ድጋፍ ባያደርግልኝ ኑሮ ዛሬ ይሄንን እንኳን
መጠለያ የሆነ ተከራይቼ የምገባበት ላይኖረኝ ሁሉ ይችል ነበር። ምክንያቱም ስራ አልገባሁም፣ እስካሁን ስራ የለኝም። ስለዚህ ብትተውኝ ከዚህ በኋላ ብትተውኝ ጥሩ ነው። ብትተው